የስልጤ ህዝብ ደግሞ ለዚህ ትልቅ አብነት ዛሬ ትልቅ አርአያ እንደሆነ ራሴ ለመረዳት ችያለሁ። የስልጤ ህዝብ ጉዳይ የተለየ ነው ብል ማዳላት አይሆንብኝም ብዬ ነበር። እንዳላዳላው ዛሬ እርግጠኛ ሆኜ መናገር ይችላል። እንዲህ አይነት ታሪክ ከዚህ በፊትም አልነበረም። ለመጀመሪያ ጊዜ መስማታችን ነው። እጅግ በጣም የሚያኮራ ነው። ከፍተኛ የህዝብ ተሳትፎ ያለበት የህዝብ ህብረት የታየበት ትልቅ ተአምር የተሰራው አፍራንም ያትፌራን ለካ የስልጤ ህዝብ ባመነበት ነገር ታሪክ ሊሰራ እንደሚችል እርግጠኞች ሆነን ነበር። እዛ ባዶ ሜዳ ላይ የስልጤን ልማት ማህበር መሰረቱ። አሁን ዞኑ ያለበትን አሁን ወራቤ ያለችበትን ሁኔታ ምንም ቤት ባልነበረበት ሁኔታ ታምር ሰርተን እንቀይራለን የሚል ቃል ነበር በዛ መድረክ የተገባው። ባዶ ሜዳ ላይ በ3 አመት ውስጥ ጥሩ ሊባል የሚችል ከተማ የመሰረተ ህዝብ ይህ ህዝብ ምን ጊዜም ቢሆን በአንድ አቅጣጫ ብቻ ሳይሆን በሁሉም በሄደባቸው አቅጣጫዎች የተሳካ ውጤት የሚያመጣና ባመነበት ነገር ውጤት የሚያስመዘግብ ህዝብ ነው የሚል ሙሉ እምነት አለኝ። መቼም እዚህ ካላችሁ ዋናው እድለኛው እኔ ነኝ። ምክንያቱም ያው ብዙ ጊዜ ለፍታችሁበታል። የዛሬ ምሽት ብቻ ሳይሆን ተባብረን አብረን ከፍተኛ ለውጥ ልናመጣ እንደምንችል የሚያሳይና የስልጤ ህዝብ ደግሞ ለዚህ ትልቅ አብነት ዛሬ ትልቅ አርአያ እንደሆነ ራሴ ለመረዳት ችያለሁ። በእናንተ በጣም ኮርቻለሁ። በጣም ደስ ብሎኛል።